ስለመቤታችን ቅድስት ድንግል ማርያም ምን ያህል ታውቃለህ? ከታሪኩ አልጀምርልህ ከተዳረጉ ደስ ይለኛል። መጀመሪያ ከጴጥርቃና ቴክታ ነው እንትን ጴጥርቃና ቴክታ ምንድናቸው? ሰዎች ናቸው። እሺ ጴጥርቃ ወንድ ነው፣ ቴክታ ሴት ናት። ባልና ሚስት ናቸው? እሺ ደግሞ ባለሀብት ነበሩ። እሺ ግን ልጅ አልነበራቸው፣ መካን ነበሩና ሌሎች ልጆች ወልዳ ሲያዩ ይቀኑ ነበርና መንፈሳዊ ቅናት ነው ደግሞ የዓለማዊ ቅናት አይደለም፣ መንፈሳዊ ቅናት ይቀኑ። ከዛ በቃ እግዚአብሔር ልጅ እንዲሰጣቸው ይለምኑ ነበር። ከዛ ያርጁ ምናምን ሲመጡ ቴክታ በልማ አየች 7 ልጆችን ትወልዳለች። 7ኛዋ ደግሞ ከጨረቃ የከበረችን ትወልዳለች። ጨረቃ ደግሞ ፀሐይን ትወልዳለች። ከዛ በኋላ ከተነሳችና ለጴጥርቃ ተነጋገሩ። ደስ ብሏቸው ህልም ፈቺ ጋር ሲሄዱ ህልም ፈቺ 7 ልጆችን ትወልዳላችሁ፣ 7ኛዋ ደግሞ ከመላእክት የከበረች ጨረቃን ትወልዳላችሁ። ማለትም ከመላእክት የከበረች ማለት እመቤታችን ማለት። እሺ ከዛ ልጅ እንደተባለ ወለዱ 7 ልጆች ዴር ሄርድን ምናምን እየተባለ እስከ ትውልድ ያደርጋቸው 7 ልጆችን ወለዱ። ከዛ መጨረሻ ላይ ማጣትን አግብታ ያቺ ሴት ሐናን ወለደቻት። ሐና ከዛ በኋላ ሐና ደግሞ በቤተ መቅደስ በደም ካገለገለች በኋላ ከቤተ መቅደስ ሰው ከሆነ ጋር ከኢያቄም ጋር አጋቧት። ከኢያቄም ጋር ከተጋቡ በኋላ ልክ እንደ ጴጥርቃና ቴክታ መካን ነበሩ። እነሱ ሰዎችን ሲያጫውቱ ሲሆን እነሱም ይቀሩ ነበር እና እያረጁ ሲመጡ ህልም አየች ሐና። ኢያቄምን አየ። ኢያቄም ደግሞ የሐናን አየ። ምን አየ? ኢያቄም በማጽኗ የሐና ነጭ እርግብ ስታርፍ አየ። እሺ የሐና ደግሞ የኢያቄም በትሩ ሲለመልም አየ። እሺ ከዛ በኋላ ህልም ፈቺ ጋር ሲሄዱ ልጅ እንደሚወልዱ ነገራቸው። እነሱም ደስ ተሰኝተው እመቤታችን ሊባኖስ ተራራ ተወለደች። እንዴ ሊባኖስ ተራራ ተወለደች ደግሞ ብለን ስንገልጽ ነቢያት ትንቢት ተናግረው ነበርና አይሁድ ደግሞ እሷን ካገኙት ይገሏ ነበር። ስለዚህ ደብረ ሊባኖስ ሲሆን ሊባኖስ ተራራ ተወለደች። በልደታ ደግሞ ንፍሮ ባቂላ ምናምን በላለ የዛን ምግብ ስላልነበረ ንፍሮ ቀቅለው እዚህ የነበሩ ሰዎች ያመጡላን ነበር። በዛ ምሳሌ መሰረት ነው የምንበለው ማለት ነው። ለልደታ ንፍሮ የሚደረገው ለዛ ነው። እሺ ከዛ በኋላ እመቤታችን ቃል ኪዳን ገብቶ ነበር። መጀመሪያ 3 አመት በቤቷ ትኖራለች፣ 12 አመት ደግሞ በቤተ መቅደስ ትኖራለች ተብሎ ነበር። ከዛ 3 አመት ሙሉ በቤተሰቦቿ ቤት ኖረች። ከዛ በኋላ ወደ ቤተ መቅደስ እየሰጣት በሄዱ ጊዜ ቀድሞ ዓለም ሳይፈጠር በአምላክ ሊነጋ የታሰበች ናት እመቤታችን እና መጀመሪያ ፋኑኤል የሚባለው መልአክ መና ወረደ። መና በሚወርድበት ጊዜ መጀመሪያ ካህኑ ዘካርያስ ሄደ፣ ወደ ላይ ከፍ አረገው። ኢያቄም ሄደ፣ ከፍ አረገው። ሐና ሄደች፣ ከፍ በቃ እቺ እመቤታችን ወይም ህፃናት ሞካ ተባለ። እመቤታችን ስድሪት አወረደላት። ከዛ ተመገሽ ወደ ቤተ መቅደስ ገባሽ ማለት ነው በታኅሳስ 3። ከዛ 12 አመት ሙሉ ቆየችና እዛ ጥጥ እየፈተለች ምን እያለች ከዛ 15 አመት ሞላት። ከዛኛው ቤተሰቦቿ ጋር 3 አመት ቤተ መቅደስ 12 አመት 15 አመት። ከዛ በኋላ ካህኑ ዘካርያስ ለማን ይሰጥ ተብሎ ተጨንቆ ስለነበር ቤተ መቅደስ ገብቶ ጸለየ። ከዛ ቅዱስ ገብርኤል ተቀልጦለት በእስራኤል ያሉ በትሮችን ሰብስብና ጸልይባቸው፣ ከዛ በነጋታው ነጭ እርግብ የወጣችን በትር አውጥተ ለዛ ሰው ስጥ አለ። ከዛ በትሮችን ሰበሰበና ጸለየ። ከዛ የዮሴፍ በትር ነጭ እርግብ ታይታ እንትናለች ማለት ነው፣ ለመለመች። ከዛ በኋላ ለዮሴፍ ተሰጠች። ከዛ በኋላ እመቤታችን እንደተባለው ጌታችን መድኃኒታችን ኢየሱስ ክርስቶስን ትወልዳለች ተብሏል አይደለ? ስለዚህ ቅዱስ ገብርኤል መጥቶ አበሰራት። ልጅን ትወልጃለሽ፣ የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ነው። እነሆ ኤልሳቤጥ ከሸመገለች ካረገዘች በኋላ ልጅን አገኘች። እነሆ መካን ሲሏት ለእግዚአብሔር የሚሳነው ነገር የለምና ይላል። ስለዚህ እሷም ትወልዳለች፣ ስሙንም አማን። እሷ ምንድነው እሷ ትፈልግ የነበረው ምን አለ የአምላክ እናትን ሂጂ ባገለገልኳት፣ ቢያንስ እሷን አገልግዬ እንትን ባረኩ ነው። ግን እሷ የአምላክ እናት ሆነች ማለት ነው። ስለዚህ ከዛ በኋላ እመቤታችን ጸነሰች። ከዛ ካህኑ ዮሴፍ በህልሙ ቅዱስ ገብርኤል መጥቶ ይሄ የእግዚአብሔር ልጅ ነው ከሶስቱ ቅዱስ የሚወለደው ወልድ ነው ብሎ ሲነግራት አመነ። እሱም በጣም ደስ አለው ማለት ነው። ከዛ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ተወለደ። ከተወለደ በኋላ አደገ፣ እናቱን የታዘዘ አደገ። ከዛ በኋላ ልክ ለኛ ሲል በቀራንዮ መስቀል ተሰቅሎ በእሁድ ትንሳኤውን አየን። እመቤታችን ያረፈችበት ቀን ጥር 21 ነው። ከዛ በምታደርግበት ጊዜ ሐዋርያት አላዩአትም። ከዛ ሐዋርያው ቶማስ ከህንድ ሀገር በደመና ተጭኖ በሚመጣበት ጊዜ አገኛትና እመቤታችን
አንቺ እኮ ልታረጊ ነበር ሐዋርያት በሙሉ አይተውሻል እዛ ጋር ሐዋርያት አላዩዝም ብያለሁ ሐዋርያት በሙሉ አይተውሻል እኔ እኮ የጌታዬን ትንሣኤም ሳላይ የዛኔ እንኳን ጌታውን ትንሣኤ ስላላየ ጌታዬ እንደተነሳ አላውቅም ብሎ በመስቀል እጁን ራሱ ሲዳስሰው እዚህ ጋር አቃጥሎት ነበር እጁን እንትን ብሎ ግን ከዛ መቤታችን አንቺ ራሱ ስታርጊ ነው የተሐዋርያት አይተውሻል እኔ በቃ እኔ ማረባ ሶኔም ብሎ ሊፈጠፈስ ሲል መቤታችን ያዘች እንደ ካንተ በቀል ለማን ትንሣኤን ያየ የለም ብላ ለዚህ ማረጋገጫ ይሆንለ ዘንድ ሰበን ሰጠችው ከዛ ወደ እሱም ደስ ይያለው ወደ እነሱ ጋር ሄደ ከዛ መቤታችን አግኝቻት ነበር አለ አንተ አትዋሽ አሉት ከዛ በኋላ ካላመናችሁም ብሎ ሰበኑ አናሳያት እነሱም በቃ አመኑ ከዛ በኋላ ሱባኤ ይዘው እነማ ሐዋርያት ምክንያቱም ያረፈችበት ስጋዋ እንዲሰጣቸው በ16ኛው ቀን አረጋለች ማለት ነው በጣም የሚደንቅ ትምህርት ነው ለምን መማር ፈለክ ይሄን ሁሉ ዕውቀት እግዚአብሔርን እወደዋለሁ እስካልክ ድረስ ሳታውቅ በታመሰግኑ ባታመሰግኑ ምንም ዋጋ የለም ስለዚህ ሃይማኖታችንን ማወቅ አለ የምታወራው ነገር በሙሉ ትልቅ ሰው የሚያስብል ነው ግን ከኩዮች ጋር ትጫወታለህ እንዴው ምን ትጫወታላችሁ መዝሙር ይባላል አይደለ የመጨረሻው ፓርት በሱ መዝሙር ትላለህ ምን አይነት ነው እስቲ አጫውተኝ ደስ ይበለን አምላክ አለ ማላችን ምን ይከፈል ለዚህ ስራው ገናና ነው አምላክ ክብርህ በህ ሌላ ነገር ተመሰርታለ ማለት ነው ጀምርሽ ገብቶኛል ገባሬ መንከራት በገሉ ያወቅነው የእግሮቹ ትቢያ ያራዊ ስንቅነው ገብረ መንፈስ ቅዱስ ያምላክ አቃቢ ሕግ የኢትዮጵያ ዋስነው ፈጥኖ የሚታደግ ግነዩ ለእግዚአብሔር እስመ ለዓለም ምሕረቱ እስመ ለዓለም ምሕረቱ እስመ ለዓለም ምስራቃት ሙጻጻይ እግዝእትነ ዘመና ሙዳይ ይለይብኛል ሚካኤል በጣም አሪፍ ጨዋታ ነው ስለዚህ መዝሙር የምትችሉ ልጆች በየቤታችሁ ይሄን ጨዋታ እንድትጫወቱት